ሰላም ጋይስ እንዴት ናችሁ? ዌልካም ባክ። በዛሬ ቪዲዮ ማሳያችሁ እንዴት ኤክሰነስ ላይ ትሬድ እንደምታደርጉ ቤዚክ የሆኑ ነገሮች ነው ማሳያችሁ ማለት ነው። ሶ ከዚህ በፊት ኤክሰነስ አካውንት እንዴት እንደምትከፍቱ ቬሪፋይ እንዴት እንደምታደርጉ እና ዲፖዚት እና ዊዝድሮ እንዴት እንደምታደርጉ አሳይቻችኋለሁ ማለት ነው። ኦኬ ሶ አሁን ይሄ ልክ አዲስ አካውንት ነው። ሶ ልክ ስገቡ ይሄንን ነው የምታዩት። ጀስት አዲስ አካውንት ነው ማለት ነው የእናንተ የሚሆነው። ሶ ከዚህ በፊት ከፍታችሁ ካላወቃችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ቪዲዮ ላይ እንዴት ሬጂስተር እንደምታደርጉ እስከነ ቬሪፊኬሽኑ ሁሉም ነገር አለላችሁ። ገብታችሁ እዩት አካውንት ከሌላችሁ ማለት ነው። አሁን እንቀጥል። ሶ መጀመሪያ ስትገቡ ሪኮመንድ ማደርጋችሁ ትሬድ ለማድረግ የዴስክቶፕ ቨርዥኑን ብትጠቀሙ ነው። ማለትም ያው ላፕቶፓችሁን ብትጠቀሙ። ምክንያቱም በስልክ መጠቀም ያው ብዙ ዳታ ላታገኙ ትችላላችሁ ጥሩ ዲሲዥን ለመውሰድ ማለት ነው። ስለዚህ ሁሌ ትሬድ ስታደርጉ ላፕቶፕ ብትጠቀሙ መክራችኋለሁ ማለት ነው። ኦኬ አሁን ስትገቡ መጀመሪያ እንግዲህ እንደዚህ ዳሽቦርድ ይመጣላችኋል። አሁን እዚህ ላይ ምንም ዲፖዚት አላደረኩም፣ አዲስ አካውንት ነው እንዳልኳችሁ እና በዴሞ አካውንት ያሉትን ነገሮች በደንብ አሳያችኋለሁ። ሶ ትሬድ ከዚህ በፊት ኤክስፒሪየንስ ከሌላችሁ መጀመሪያ በዴሞ አካውንት ብትሞክሩ ነው መክራችሁ ማለት ነው። አሁን ልክ እንደገባችሁ ማየት የሚጠበቅባችሁ ነገር ምንድነው? አሁን እዚህ ጋር በኩል ያለው አካውንት ላይ ዳሽቦርድ አለ። ዴን እዚህ ጋር ዲፖዚት ኤንድ ዊዝድሮ የምትላለች። እንግዲህ ዲፖዚት ለማድረግ ዊዝድሮ ለማድረግ እነዚህ ነው የምትጠቀሙት። ሌላኛው አናሊቲክስ ውስጥ የሚለው ውስጥ ብትገቡ የተለያዩ ዜናዎች፣ የተለያዩ የሌሎች ሰዎች እንግዲህ አናሊሲሶች እና አይዲያዎችን ማግኘት ትችላላችሁ ማለት ነው። እንግዲህ በፎሬክስ ከፈለጋችሁ በክሪፕቶ ስቶክ አለ፣ ኢንዲሲስ የምንላቸው ወይም ኢንዴክስ ፈንድ የምንላቸው ስለነሱ እና ደግሞ ስለ ኮሞዲቲዎችም የተለያዩ ሰዎች የሰሯቸውን አናሊሲሶች አይዲያዎችን የመሳሰሉ ነገሮች እዚህ ላይ ማግኘት ትችላላችሁ ማለት ነው። ኦኬ አሁን እንግዲህ ወደ አካውንታችን እንመለስ። መጀመሪያ እንግዲህ በዴሞ አካውንት ነው ማሳያችሁ ብያችኋለሁ። ሶ ዴሞ አካውንቱን ክሊክ ታደርጉና ከዚህ በፊት ኤክስፒሪየንሱ ከሌላችሁ ዴሞ አካውንት ላይ ነው መጀመሪያ መለማመድ ያለባችሁ ማለት ነው። ለፕላትፎርም አዲስ ከሆናችሁ የፕላትፎርም የተለያዩ ፊቸሮች እስክትለምዱ ዴሞ አካውንቱን ሞክሩት። ሶ አሁን እዚህ ጋር ምንድነው የምታደርጉት? እዚህ ጋር ሴት ባላንስ የምትለዋል የምታስገቡትን ያህል አማውንት ትጽፋላችሁ ማለት ነው። ሶ ቤዚክሊ ለምሳሌ ያክል እኔ መሞከር የፈለኩት ጀስት እስቲ በመቶ አድርጌ፣ የአብዛኞቻችሁ በመቶ ስለሆነ ያው በትንሽ አማውንት ብትሞክሩት ይመከራል። ሶ ሴት ባላንስ ትሉታላችሁ ማለት ነው። ሶ ሞር ሪያሊስቲክ አማውንት ይሆንላችኋል። መጀመሪያ ያሰባችሁት ለምሳሌ በ1000 ከሆነ ኤክስፒሪየንስ ካላችሁ ጀስት 1000 አድርጋችሁ ታስገቡታላችሁ። ዴን መጀመሪያ ባይ ዲፎልት ሌቨሬጁን የሚያስቀምጥላችሁ 1 to 100 ብሎ ነው። ሶ እቺኛዋ ሴቲንግ በተኗል ላይ ቼንጅ ሌቨሬጅ የምትለዋን ስንገባ ያችሁት ባይ ዲፎልት 1 to 100። ሶ ከዚህ በፊት ሌቨሬጅ ትሬድ አድርጋችሁ ማታውቁ ከሆነ ቤዚክሊ ብድር እንደማለት ነው። ስለዚህ ይሄን ቤዚክሊ ምን ማለት ነው? $1 ኮላተራል ብታሲዝ እስከ $200 አበድርሃለሁ ማለት ነው። ኦኬ ሶ ይሄንን ከፈለጋችሁ አጀስት ማድረግ ትችላላችሁ። እዚህ ላይ ወጣችሁ ከፈልጉ መቀነስ ከፈለጋችሁ መጨመርም ትችላላችሁ ማለት ነው። እኔ ዝም ብዬ በ100 ላርገውና ሴት ማክሲመም ሌቨሬጅ ልበለው ማለት ነው። ሶ ኦሬዲ ተቀይሯል አለን ማለት ነው። ሶ እነዚህ ነገሮች ካስተካከልኩ በኋላ እቺኛዋ ጋር መጣለኝ፣ እቺኛዋ ማለት ነው። ዴን ኤክሰነስ ተርሚናል የሚለውን ክሊክ አደርጋለሁ ማለት ነው። ሶ ቤዚክሊ ወደ ትሬዲንግ ተርሚናሉ ይወስደኛል። ኦኬ ሶ የኤክሰነስ ተርሚናሉ ይሄንን ይመስላል። ማለትም እዛው የኤክሰነስ ትሬዲንግ ፕላትፎርሙ ነው ማለት ነው። ሶ እኔ ይሄኛው ስለሚቀል ይሄንን ነው የምጠቀመው ትሬድ ሳደርግ ማለት ነው። ከፈለጋችሁ እናንተ እዚች ጋር መታችሁ እቺ ሜታ ትሬደር ተርሚናል የሚለው አይደለ? ሜታ ትሬደር ላይ በደንብ ኤክስፒሪየንስ ካላችሁ እነዚህ ሜታ ትሬደር 4ንም 5ንም እንግዲህ የዴስክቶፕ ቨርዥኑን እዚሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ ዛሬ እሱን አናይም ማለት ነው። በተርሚናሉ ነው ማሳያችሁ። ኦኬ ሶ እዚህ ላይ የምታዩት ነገር ምንድነው? ቤዚክሊ ትሬዲንግ ቪው ከዚህ በፊት ተጠቅማችሁ የምታውቁ ከሆነ በዚህ ሳይድ በኩል የቻርቲንግ ቱሎች ናቸው ያሉት። ለማስመር የምንጠቀምባቸው የተለያዩ ፓተርኖችን ድሮ ለማድረግ የምንጠቀምባቸው የመሳሰሉ ማለት ነው። እና መጀመሪያ አዲስ አካውንት ላይ ስትከፍቱት እዚህ ላይ ነው ይመጣላችሁ። ከላይ እንደምታዩት እዚህ ጋር ዩሮ ዩኤስዲ የሚል ቻርት ነው ይሄ። ስለዚህ የዩሮ እና ዩኤስዲ የፎሬክስ ቻርት ነው ማለት ነው። ሶ ከፈለጋችሁ ወደ ጎልድ መቀየር ትችላላችሁ። ከፈለጋችሁ አፕል እዚህ ጋር ስቶክ አለ ማለት ነው። ከፈለጋችሁ ለምሳሌ እኔ ኦይል ከፈለኩኝ ዩኤስ ኦይል ነዳጅም ትሬድ ማድረግ ትችላላችሁ። ሌትስ ሴይ ዩኤስ
ኦይል ብዬ ሰርች ባረግ የነዳጅም ያመጣልኛል ማለት ነው ሶ ይሄንንም ክሊክ ባረጋው እንግዲህ ይመጣልኛል ማለት ነው ቻርቱ ኦኬ ከፈለኩኝም ሌላ መጨመር ይችላልው ኢንዴክስ ፈንድ ለምሳሌ US 30 ብዬ ወይም ዳው ጆንስ 30 ከፈለኩኝ እቺ S&P 500 ከፈለኩኝ መጠቀም ይችላል አሁን እቺንም ክሊክ ባረጋት ያመጣልኛል ማለት ነው በዚህ መንገድ የምንፈልገውን ትሬድ ማድረግ የምንፈልገውን ኢንስትሩመንት እንደዚህ መደርደር እንችላለን ማለት ነው ኦኬ ሶ አሁን ለምሳሌ ወደ ዩሮ USD እንመለስ ልክ ስትከፍቱት የሚያመጣላችሁ በእንደዚህ አይነት ፎርም ነው ካንድሎቹ ማለት ነውና አንዳንዶቻችሁ ሜቢ እነዚህ ካልተመቻችሁ ምን ማድረግ ትችላላችሁ እቺኛዋ ካንድል ስቲክ ምልክት ያለችዋ ማለት ነው ትመጡና ወደ ካንድልስ ትቀይሩታላችሁ ማለት ነው ሶ ቤዚክሊ እንደዚህ ይመጣልናል ማለት ነው ስለዚህ ቀያዮቹ ቤሪሽ ካንድሎች ናቸው እነዚህ ሰማያዊዎቹ ደግሞ የቡሊሽ ካንድሎች ናቸው ማለት ነው ስለ ካንድልስቲክ የመጀመሪያችሁ ከሆነ እቺኛዋን ቪዲዮ ማየት ትችላላችሁ በደንብ ያለው ነገር ያብራራላችኋል አሁን አንዳንዶች ብሮከሮች ላይ ለምሳሌ ነጭና ጥቁር ይሆናል አንዳንዶቹ ላይ ሌትስ ሴይ አረንጓዴና ቀይ ይሆናል እዚህኛው ላይም ደግሞ እንደዚህ ነው ማለት ነው ቤዚክሊ ማወቅ የሚጠበቅባችሁ በቃ ሰማያዊዎቹ ቡሊሽ ካንድሎች ናቸው ቀያዮቹ ደግሞ ቤሪሽ ካንድሎች ናቸው ማለት ነው then ከፈለገን እዚህ ጋር ኢንዲኬተሮች አሉ የተለያዩ ኢንዲኬተሮች አሉ ስለ ኢንዲኬተር አዲስ ከሆናችሁ በደንብ ሰርች አድርጓቸው ስለ ሙቪንግ አቨሬጅ RSI MACD ቦሊንጀር ባንድ የመሳሰሉ የተለያዩ ኢንዲኬተሮች አሉ ቤዚክሊ ኢንስትሩመንቶች ናቸው የተለየ አናሊሲስ የተለየ መነጽር እንዲሰጡን ተብለው እንግዲህ ማትማቲካል በሆነ መንገድ ካልኩሌት ያደረጉ የበፊቱን ፕራይስ አሁን ምን ሊሆን ይችላል የሚሉትን ነገሮች ልክ እንደ ዳታ ፊድ የሚያደርጉን ኢንስትሩመንቶች ናቸው ማለት ነው ሶ አሁን ወደዚህ ስንመጣ ምንድነው የምናየው እዚህ ጋር አሁን ከላይ ቮሊዩም ኢን ሎትስ የሚል ነገር አለ then እዚች ጋር ያለችው አውቶ ክሎዝ እና ደግሞ ባይንድ ሴል የሚል ነገር አለ ማለት ነው ሶ ቤዚክሊ እነዚህ ምንድናቸው የሚሉትን ነገሮች እስኪ እንይ አሁን ክሪፕቶ ከዚህ በፊት ባይናንስ ላይ ወይ የሆነ ቦታ ትሬድ ብታረጉ ጀስት የምታስገቡት ትሬድ የምታረጉትን መጠን ነው ስለዚህ ሎት ሳይዝ ምናምን የሚባል ነገር አይኖርም ማለት ነው ወደ ፎሬክስ እና እንግዲህ ወደ ሌሎች ትሬዲንግ ኢንስትሩመንቶች ደግሞ ስንመጣ ሎት ሳይዝን እንጠቀማለን ማለት ነው ሶ ሎት ማለት እንግዲህ ሜዠር ለማድረግ ኦር የምንገባበትን አማውንት መጠኑን ሜዠር ለማድረግ የምንጠቀምበት ተርም ነው አማውንቱን ነው የሚነግሩን ሌላ ምንም ትርጉም የለውም ከፈለጋችሁ የሎት ሳይዝ ካልኩሌተር የሚባል አለ ኤክሰነስም አለው ከፈለጋችሁ ደግሞ ስልካችሁ ላይ ዳውንሎድ ማድረግ ትችላላችሁ ይሄንን አፖች አሉ ይሄንን በቀላሉ ካልኩሌት ማድረግ የሚችሉ ማለት ነው ኦኬ ሶ ከፈለጋችሁ ግን ይሄኛውን እንትን ብላችሁ ወደ ከረንሲ መቀየር ትችላላችሁ ኦኬ ሶ እኔ ለምሳሌ ከረንሲ አድርጌ ነው የምጠቀመው ማለት ነው ኖርማሊ ኦኬ ስለዚህ እዚህ ጋር ቀጥታ መጠኑን መግዛት የምትፈልጉትን መጠን ኦር መሸጥ የምትፈልጉትን መጠን ነው የምታስገቡት ማለት ነው ስለዚህ ሎት ሳይዝ ምናምን ብላችሁ አትጨናነቁ ማለት ነው ሶ ቤዚክሊ እንግዲህ 5000 ምናምን ዶላር የሚያወጣ ወርዝ ማለት ቤዚክሊ ወደ ሎት ሲቀየር 0.05 ሎት ማለት ነው ኦኬ ስለዚህ ምን ማለት ነው ይሄ ከ0.01 ስንል በሺ ቤቶች አካባቢ ነው ማለት ነው ማለትም ከ1000 እስከ 10000 ባለው ነው ሎት ሳይዙ ማለት ነው 0.01 ካለ 1000 ዶላር እንደማለት ነው ኦኬ ልክ 0.1 ሲሆን ደግሞ ወ10000 ቤቶች ውስጥ ይገባል ማለት ነው ስለዚህ ይሄንን አሁን ወደ ከረንሲ በቀይረው አያችሁት 10000 ምናምን ውስጥ ይገባል ኦኬ አሁን ለምሳሌ ከፈለኩኝ እስኪ አንድ ሎት ብለው ስንት ማለት ነው አንድ ሎት ሳይዝ ማለት $100,000 እንደማለት ቤዚክሊ let's say አንድ ሎት ብለው ወደ ከረንሲ ቢለወጥ እስቲ 100,000 ቤት ውስጥ ይሆናል ማለት ነው እንደዚህ ያለ ነው እንግዲህ ካልኩሌት የሚያደርገው እንዳልኳችሁ አፕሊኬሽኖች ስላሉ እነሱን መጠቀም ትችላላችሁ እኔ ግን ቮሊዩሙን ኢን ከረንሲ አድርጌ ነው የምጠቀመው ማለት ነው ጀስት ቀላል ስለሆነ ሶ አሁን ለምሳሌ እኔ የፈለኩት 5000 ነው ይለው ይችላል ስለዚህ እስከ $5,000 ድረስ ትሬድ ማድረግ መፍትሄ ነው አክቹሊ እስከ 10000 ድረስ ማክሲመም አሁን ይሄ እንዴት ነው ፖሲብል የሆነው ማለትም አካውንት እንግዲህ የዴሞ $100 ነው ያለው ሶ እንዴት ነው $5,000 ትሬድ መውሰድ የምችለው ስንል ቤዚክሊ ሌቨሬጅ የሚባል ነገር ስለምጠቀም ነው ራይት ሶ ሌቨሬጅ ማድረግ ማለት እንግዲህ መበደር ማለት ነው ስለዚህ አሁን መጀመሪያ ላይ ያስተካከልኩት ነገር አለ አይደለ ማለትም 1 to 100 ያለው ስለዚህ ለእያንዳንዷ ለማስይዛት ዶላር እስከ 100 እጥፍ መበደር ይችላል ማለት ነው ስለዚህ ለምሳሌ $100 ካለኝ እስከ $10,000 ትሬድ ማድረግ ይችላል በአንድ ፖዚሽን $10,000 የሚያወጣ ትሬድ መፈጸም ይችላል ማለት ነው ሶ ይሄንን ስንጠቀም ግን ሪስክ አለው ስለዚህ በደንብ ጥናት ማድረግ ይኖርብናል እንግዲህ ሪስካችንን ማኔጅ የምናደርግበት ሲስተም ሊኖር ይገባል ማለት ነው ሶ አሁን ይሄ 5000
ትሬድ ለማድረግ የሚጠበቅብኝ እኔ 50 ነው ማለት ነው ቤዚክሊ ምክንያቱም ያው 100 ስለተጠቀመ እንጂ ማክሲመሙ ስንት ነው መሰላችሁ 10000 ይሄ 10000 መጠቀም ይችላል ያለኝ 100 ነው በ100 ኤክስ ነው የገባሁት ማለት ትችላላችሁ 1 to 100 ስለሆነ በ100 ነው የሚባዛልኝ ያለኝ ስለዚህ እስከ 10000 ድረስ ይችላል ሌትስ አሁን 15000 ብለው ማለት ከ10000 በላይ ከሆነ ግን ለምሳሌ እዚህ ጋር ባይ ብለው ምንድነው የሚለኝ insufficient funds የሚለኝ ማለት ነው ምክንያቱም ያው እንግዲህ ወይ ሌቨሬጅ ማስተካከል አለብን ወይም ኤክስትራ ዲፖዚት ማድረግ አለብኝ ማለት ነው ለእናንተ ለማሳየት ያክል እዚህ ጋር ዝምብዬኔ $5000 አድርገው አሁን ትሬድ ከማረጋችሁ በፊት ኦፍ ኮርስ ተገቢ የሆነ ሪዝን ሊኖራችሁ ይገባል ማለትም ለምሳሌ ዩሮ ዩኤስዲ እንግዲህ ትሬድ ልናረግ ነው አይደል ዜን እንግዲህ ቻርቱን አይቸው የሆነ ነገር እንግዲህ ልገዛ ነው ወይም ደግሞ ልሸጥ ነው አይደል ወይም ሾርት ላረጋው ይወርዳል ማለት ነው ስለዚህ ይሄንን ያደረኩበት ምክንያት ሊኖረኝ ይገባል ማለት ነው ምክንያት ሊኖረኝ ይገባል አሁን ለምሳሌ ያ ምክንያት ፋንዳሜንታሊ ለምሳሌ ኢኮኖሚው ጥሩ አይደለም ምናምን ብዬ ሊሆን ይችላል ወይም ደግሞ ቻርቶችን በደንብ አይቼ ኦኬ በሆነ ፓተርን ምክንያት የገባውበት ምክንያት ብቻ ምክንያት ያስፈልገኛል ትሬድ ውስጥ ከመግባት በፊት ማለት ነው ይሄንን ለማሳየት ያክል ስለሆነ ጀስት ዝምብዬ ገባለሁ ማለት ነው ለምሳሌ እንደ ዝምብዬ እኔ እዚህ ጋር አሁን ሴል አልኩት ማለትም ይወርዳል ብዬ ኤክስፔክት ያደረኩት ኦኬ ልክ እዚህ ጋር እንግዲህ አማውንቱን አስገብቻለሁ ዴን ሴል ነው የምለው ማለት ነው ልክ እዚህ ጋር ፖዚሽን ውስጥ ከተተኝ ማለት ነው አሁን ሲጀምር ኔጌቲቭ ብሎ ነው የጀመረው እንዳያችሁ ለምንድነው ይሄ ስፕሬድ የሚባል ነገር አለ አሁን ለምሳሌ በደንብ ዙሚን አድርጌ ባሳያችሁ ኦኬ ሁለት መስመሮችን ነው የምታዩት ታሉ ከታያችሁ አይ ዶንት ኖ ግን አንዷ ብሉ አለች አንዷ ደግሞ ቀይ መስመር አለች ማለት ነው ራይት ሁለት መስመር በመሃል ያለችዋ ስፕሬድ ናት እንግዲህ ትሬዲንግ ውስጥ ካሉ ኮስቶች መካከል አንደኛው እንግዲህ የስፕሬድ ኮስት አለ ማለት ነው አሁን ለምሳሌ ባንክ ገብታችሁ ብትሄዱ የመግዛና የመሸጫ ፕራይሱ ይለያያል ማለት ነው ለምሳሌ እዛ ዶላር ምገዛበት ፕራይስ በዚህ ነው ይላችሁና ለምሳሌ ሄዳችሁ ብትገዙና ወዲያው መልሳችሁ በዛውኑ ሰዓት ለባንኩ ብትሸጡ ምንድነው የሚፈጠረው ራይት ባንኩ ያው ትከስራላችሁ በተወሰነሽ ማለትም ኔጌቲቭ ነው የምታሳያችሁ ያቺ ነገር ምንድንላታለን ስፕሬድ እንላታለን ማለት ነው ቤዚክሊ በዚህ መንገድ እንግዲህ አንድ ሰው ትሬድ ውስጥ መግባት ይችላል አሁን የዲም አካውንት ነው ያው ለምሳሌነት ነው ያሳያችሁ እንደዚህ እንዳትገቡ አያችሁ ዝም ብላችሁ አይገባም በደንብ የተጠና ነገር ሊኖር ይገባል ማለት ነው ይሄንን ለምሳሌ ትሬዱን ወይ አልፈለጋችሁትም ወይም ደግሞ በቃኝ ካላችሁ ሌትስ ሴይ ክሎዝ ማድረግ ትችላላችሁ ስለዚህ እቺኛው ክሎዝ ፖዚሽን የምትለዋል ክሎዝ የምትሉት ማለት ነው ክሎዝ ስትሉት አውቶማቲካሊ ፖዚሽኑን ተርሚኔት ያደርግላችኋል ይዘጋላችኋል ማለት ነው ኦኬ አሁን ያሳያችሁ በማርኬት ኦርደር እንዴት እንደሚገባ ማለትም እዛው ኢንስታንትሊ እንዴት እንደምትገቡ ነው ዜን አሁን ከገባችሁ በኋላ ግን የተለያዩ ነገሮች አሉ ለምሳሌ ስቶፕ ሎስ ማስቀመጥ ሊኖርባችሁ ይችላል ቴክ ፕሮፊት ማስቀመጥ ሊኖርባችሁ ይችላል ማለት ነው እነዚህ ነገሮች እንዴት ነው የምታደርጉት ኦራይት ለምሳሌ ሌትስ ሴይ አሁን ደግሞ ባይ አድርጌ ላሳያችሁ አሁንም ጀስት በ5000 ነው ባይ አልኩት ማለት ነው እዚህ ጋር ነው አሁን ፖዚሽን ያስኩት ኦራይት የገዛውበት ማለት ነው ስቶፕ ሎሱን ለምሳሌ ሌትስ ሴይ የሆነ ሆሪዞንታል መስመር እናስመር ኦኬ ሆሪዞንታል ላይን ሌትስ ሴይ ፕራይሱ እዚህ ጋር ከመጣ በቃ የኔ ስቶፕ ሎስ እንዲሆን ነው ፈልገው ብላችሁ እዚህኛው ላይ ማለት እቺኛው መስመር ላይ ለምሳሌ ፕሮፊት ደግሞ የምትወስዱበት ታርጌት የምታረጉት ለምሳሌ ሌትስ ሴይ እዚህ ጋር ነው እንበል አይደለ ቴክ ፕሮፊታችን እዚህ ጋር ነው ፕሮፊት የምንወስድበት ሎሳችንን ከቨር የምናደርግበት ደግሞ እዚህ ጋር ይሄንን እንዴት ነው ኦርደር ውስጥ የምንከተው የሚሉት ነገሮችን እንምጣ አሁን መጀመሪያ ከስቶፕ ሎስ እንጀምር እቺኛዋን ላይን ክሊክ አደርጋለሁ የሆነ ሾርት ከት ላሳያችሁ ክሊክ አደርጋለሁ እንደዚህ ያመጣልኛል እቺኛዋ ሴቲንግ ውስጥ ገባለሁ ማለት ነው የላይን ዴን ኮኦርዲኔትስ የምትለው ላይ ስንገባ ፕራይሱን ያሳየኛል ማለት ነው የተሰመረች እቺኛዋ ፕራይስ ማለት ነው እቺን ፕራይስ እንግዲህ መጥቼ ኮፒ አደርጋታለሁ እቺን ፕራይስ ይሄንን ኦኬ ለውና ትሬዱን እነካዋለሁ አሁን እዚህ ጋር እላዩ ላይ ስነካ ኤክስ ካለው ይዘጋብናል ዜን ምንድነው ማረጋው ስቶፕ ሎስ የሚለው ላይ ፔስት አደርጋለሁ ፕራይሱን ማለት ኦኬ ዴን ይሄንን አፕላይ አደርጋለሁ ቤዚክሊ አውቶማቲካሊ እንግዲህ ስቶፕ ሎሱን ሴት ያደርግልኛል ማለት ነው ከዛ በኋላ ቴክ ፕሮፊቱንም ተመሳሳይ ሴት ማድረግ አለብኝ እቺን እነካለው
ሴቲንግ ውስጥ እገባለሁ ኮኦርዲኔት የምትለው ላይ እቺን ኮፒ አደርግና ፕራይሷን ማለት ነው ይሄንን ኦኬ ብዬ አሁንም ራሱን እናቀዋለሁ ከዛም በኋላ ቴክ ፕሮፊት ላይ ፔስት ይሏለሁ ማለት ነው ሶ በዚህ መንገድ ቴክ ፕሮፊትም አለ ስቶፕ ሎስም አለ አፕላይ ማድረግ እንዳረሱ አፕላይ በሉ ያለበለዛ ሴቭ ያደርግላችሁ ኦኬ ይሄንን ካደረጋችሁ በኋላ እቺኛው ጋር ትመጡና አውቶ ክሎዝ የምትል ነገር አለች ሶ እሷን ክሊክ ታደርጋላችሁ ማለትም ምን ይያልነው ነው እነዚህ ፕራይሶች ላይ ከሄደ አውቶማቲካሊ ራሱ ክሎዝ እንዲያደርገው ለዚህ ፕራይሱም ፓምፕ አርጎ እዚህ ጋር ሲደርስ አውቶማቲካሊ ራሱ ክሎዝ ያደርጋል ወይም ደግሞ ፕራይሱ እኛ ባልጠበቅነው ምክንያት እንግዲህ ወርዶ ስቶፕ ሎሳችንንም ከነካ ደግሞ ራሱ አውቶማቲካሊ ክሎዝ ያደርጋል ማለት ነው ሶ ቤዚክሊ እንደዚህ ነው የምንጠቀመው ማለት ነው ቴክ ፕሮፊት እና ስቶፕ ሎስ ስናስገባ አሁን ትሬድ ስትገቡ እንዳልኳችሁ የምትገቡበትን የምትወጡበትንም ፕራይስ በደንብ አንደርስታንድ አድርጋችሁ የምትወጡት ማለት ነው ራንደምሊ አትቡኝ አሁን ዝም ብዬ ጀስት ለማሳየት ያክል ነው ቶሎ እንደዚህ እየገባ ያለውት ማለት ነው ሶ አሁን ይሄንን ኦሬዲ እንውጣ ሶ ምን ማድረግ ይችላልው ክሎዝ ፖዚሽን ማለት ይችላል ይሄንን ክሎዝ ፖዚሽን ስለው በቃ ይጨርሳል ማለት ነው ሶ ኦርደሩን ካንሰል ያደርጋል ይሄንን ራሴ ያሰመርኩ ኦኬ ሶ ሌትስ ሴ እነዚህ ላጥፋቸው ኦኬ አሁን ሌላኛው ነገር ምንድነው ሊሚት ባይ እና ሊሚት ሴል የምንላቸው ነገሮች አሁን ሊሚት ባይ እና ሊሚት ሴል ምን ማለት ነው ኦኬ አሁን ለምሳሌ እንግዲህ ፕራይሱ እዚህ ጋር ደርሶ ይመለሳል በያሰብ ኦኬ ማለትም ጀስት ተመልሶ እንግዲህ እዚህ ጋር ሾርት መግባት ፈለኩኝ ነገር ግን ለምሳሌ እኔ ያያየውት አይደለም ቻርቱ ስለዚህ ልክ እዚህ ጋር ሲደርስ ግን አውቶማቲካሊ እንዲሸጥልኝ የሴል ኦርደር ማስቀመጥ ፈለኩ ኦኬ እዚህ ጋር ሽጥልኝ ኦር ሾርት አድርገው እንዳያመልጠኝ ማለት ነው ስለዚህ ምንድነው ማደርገው ኦኬ እዚህ አካባቢ አሁን ሬዚስታንሱ ይሄ ነው እንበልና ለምሳሌ ያክል ነው ሶ አሁንም ተመሳሳይ የሆነ ሴቲንግ ላይ እንገባለን ፕራይሷን ኮፒ እናረጋታለን እቺን ኮፒ ካደረግነው በኋላ ወደዚህ እንመጣና ፔንዲንግ የምትለው ላይ ነው የምንገባው ማለት ነው ገና ልናዘ ነው ስለዚህ ፔንዲንግ የምትለው ላይ እንገባና እቺ ኦፕኒንግ ፕራይስ የምትለው ምን እናረጋታለን እዚህ ላይ ፔስት እናረጋዋለን ስለዚህ ቀጥታ ወደዚህ ላይ ነው ያመጣልናል ማለት ነው ሶ ፕራይሱ እዚህ ጋር ከደረሰ ሾርት አድርግልን ይያልነው ነው ማለትም የሊሚት ሴል ኦርደር እየሰጠነው ነው ማለት ነው ፕራይሱን ምን መርጠው እኛ ነን ኦኬ ሶ አማውንቱን አስገባሁለት ከዛ በኋላ ምን አድርጓለሁ ሴል አድርጓለሁ ማለት ነው ሶ ሴል ኦርደር ከፈተልኝ ማለት ነው ሶ እቺ ሎት 0.05 የምትለው አማውንቱን ነው የምትነግረን ሶ ይሄ 5000 መሆኑን ማለት ነው ሶ አሁን ፕራይሱ ሌትስ ሴይ እንዳልነው እዚህ ጋር መጣ ልክ እዚህ ጋር ሲነካ ይሄ ኦርደር ትሪገር ይደረግና እንግዲህ ፊል ይደረጋል ማለትም ሾርት ገብተራል ማለት ነው ኦልራይት ሶ አሁን ከወረደ እንግዲህ ያው ፕሮፊቱ አያመልጠንም ማለት ነው ካች አደረግን ኦልራይት ሶ አሁንስ እንትን ካላለስ ማለትም እንዳሰብነው አልሆነምና ጀስት ቀጥ ብሎ ከወጣስ ወደ ላይ ለዚህ ስቶፕ ሊሚት ድጋሚ ለዚህኛው ሴል ኦርደር ስቶፕ ሎስ ማስቀመጥ አለብን ማለት ነው ኦኬ ሶ እሱን ለማድረግ ምን እናደርጋለን ለምሳሌ ሌትስ ሴይ እዚህ ጋር ከደረሰ በቃ አስወጣኝ እንለዋለን ማለት ነው እዚህ ጋር ፓምፕ ካደረገ ማለት ነው ሶ ምን እናደርጋለን አሁን ይሄንንም ሲሚላርሊ ክሊክ እናደርጋታለን እቺ መስመር ሴቲንግ ውስጥ እንገባለን ኮኦርዲኔት ላይ ኮፒ እንላታለን ማለት ነው አንተ ኦኬ እንልና እዚህኛውን ክሊክ አደርጋለሁ ከዛም በኋላ ስቶፕ ሎስ የምትለዋለች አይደለ ፔስት ላታለሁ ይሄን አፕላይ ባለው ማለት ነው አሁን ሾርት እየገባው ስለሆነ ወደ ላይ ሲወጣ እከስራለሁ አይደለ ስለዚህ ነገር ግን ፕራይሱ ሌትስ ሴይ እንዲወጣ ወደ ላይ ቢወጣ እኔ እዚህ ጋር ኦሬዲ በቃ አስወጥቶኛል ስቶፕ ሎስ እዚህ ጋር ነበር ማለት ነው ስለዚህ ስቶፕ ሊሚት የምንጠቀመው በእንደዚህ አይነት መንገድ ነው አሁን በተመሳሳይ መልኩ ደግሞ የባይ ሊሚትን መጠቀም እንችላለን ኦኬ ሶ አሁን ሲሚላርሊ ሌትስ ሴይ ፕራይሱ ኦኬ ይሄንን እናየውና ሶ ፕራይሱ እዚህ ጋር ብሬክ ካደረገ ኦኬ በጣም ወደ ላይ ይወጣል ብዬ ኤክስፔክት አደረኩኝ ማለት ነው ሶ ለምሳሌ እዚህ ጋር ሲወጣ ግን እኔ ኦሬዲ ገዝቼ ይሄኛውን ወደ ላይ የሚወጣው ሙቭ አብሬ ራይድ ማድረግ ፈለኩ ሶ ምንድነው ማደርገው ኦልራይት ሶ ለምሳሌ መግዛት የፈለኩት ይሄኛው ብሬክ ሲያደርግ ነው ሶ ብሬክ ሲያደርግ ሌትስ ሴይ እዚች አካባቢ ግዛልኝ ነው ማለት እንፈልገው ሶ እንግዲህ ቺኛን ላይኗን ማለት ነው እዛው ሴቲንግ ላይ እንገባለን ኮኦርዲኔቱን ኮፒ እናረጋዋለን ኦኬ ከዛ በኋላ እንግዲህ ኦኬ ብለን እንወጣና አሁንም ፔንዲንግ የምትለው ላይ እንመጣለን ኦፕኒንግ ፕራይሷን
ፔስት እናረጋታለን ማለት ነው ሶ ፔንዲንግ የምትለው እዚህ መስመር ላይ መጣች ሶ ምን እናረጋለን አማውንቱን እናስቀምጥና ቀድም ሴል ነበር ያለው አሁን ግን ባይ ነው ማድረግ የምንፈልገው ማለት ነው ስለዚህ ልክ ወደ ላይ ሲወጣ ጠብቆ ነው የሚገዛልን ስለዚህ ሊሚት ባይ የምንለው ነገር ይሄ ነው ማለት ነው አሁን ለምሳሌ ሌትስ ሴይ ፕራይሱ እኛ እንደጠበቅነው እንዲመጡ ሌትስ ሴይ እንዲበጥሶ ቢያልፍ አላመለጠንም ማለት ነው እዚህ ጋር ገዝቶልናል ኦሬዲ ስለዚህ ሊሚት ባይ ለእንደዚህ አይነት ነገሮች ይጠቅማሉ አሁን ነገር ግን እኛ እንዳልጠበቅነው ሌትስ ሴይ አልጠበቅነውም እና የኛን ፕራይስ ነክቶ ወደ ታች ወረደ እንበል ሶ እንደዚህም አይነት ነገሮች ሊፈጠሩ ስለሚችሉ እንዴት ነው ባይ ሊሚት ላይ ስቶፕ ኦርደር የምናስቀምጠው ነው ሶ ሲሚላርሊ አሁንም ምንድነው የምናደርገው ይሄ ነው ኦርደሩ ሌትስ ሴይ እዚህ ጋር ተመልሶ ከነካ በቃ አስወጣኝ ማለት እንችላለን ማለትም ብሬክ ካደረገ በቃ በዛው መቀጠል አለበት እኛን ፊል አድርጎ ከተመለሰ ግን በቃ ወደዚህ አካባቢ ከተመለሰ አስወጣኝ እንለው ነው ሶ ለምሳሌ እኔ መውጣት የፈለኩት ሌትስ ሴይ አሁን እዚህ ጋር አካባቢ መውጣት ፈለኩኝ ሶ ከገዛ ፐምፕ ያደርግ ከተመለሰ ግን ከዚህ በላይ መክሰር አልፈልግም የሚል ስቶፕ ሊሚት ማስቀመጥ ፈለኩ ሲሚላርሊ አሁንም እንግዲህ ላይኗን ክሊክ እንደተደረገች ሹሮንና ሴቲንግ ላይ ገባለሁ ኮኦርዲኔቷን ኮፒ አደርጋለሁ ከዛም በኋላ እቺኛዋን ኦርደሯን እነካታለሁ ኦልራይት ሶ ስቶፕ ሎስ አስቀምጣለሁ ማለት ነው ይሄንን አፕላይ ብለዋለሁ ማለት ነው ኦልራይት ሶ ስቶፕ ሎሱን ኦሬዲ አስገባሁኝ ማለት ነው ሶ ፕራይሱ ሌትስ ሴይ ከዚህ ተነስቶ ወደ ላይ ፓምፕ ካደረገ እዚህ ጋር ለኔ ኦሬዲ ገዝቶልኛል ማለት ነው ነገር ግን እንደዚህ ወጥቶ ተመልሶ ቢወርድ የኔን ኦሬዲ እዚህ ጋር ገዝቻለሁ አይደል ስለዚህ ሲመለስ እዚህ ጋር ስቶፕ ሎስ አስቀምጬለታለሁ እዚህ ጋር ያስወጣኛል ማለት ነው ሶ ባይ ሊሚት ስቶፕ ሊሚት እና ደግሞ ሴል ሊሚት የምንላቸው ነገሮች እነዚህ ነገሮች ናቸው ማለት ነው ሶ ጀነራሊ እንግዲህ ይሄንን ይመስላል ማለት ነው እንግዲህ አጠቃቀሙ ነገር ግን እንግዲህ ስገዙ ስትሸጡ እንግዲህ ትሬድ ስታረጉ ምክንያት ሊኖራችሁ ይገባል ዝም ብላችሁ ሳይሆን some sort of reason ሊኖር ይገባል ትሬድ የምታደርጉበት ሪዝን ማለት ነው ኦኬ ሶ ሌትስ ሴይ ይሄኛውን እንደ ሬዚስታንስ ላይን አስምራችሁ ኦኬ እዚህ ጋር ፕራይስ ሲመጣ ሪጀክት መደረጉን አይታችሁ እዚህ ጋር ሾርት ልትገቡ ትችላላችሁ የገባችሁበት ምንድነው ሪዝን አላችሁ ስቶፓችሁ ትንሽ ከፍ ብሎ ነው የሚሆነው ማለት ነው ስለዚህ ስትገቡ ሪዝን ያስፈልጋችኋል ማለት ነው ዝም ብላችሁ ትሬድ እንዳታደርጉ ነገር ግን አጠቃቀሙን ጀነራል ይሄንን ይመስላል ማለት ነው